ይስጥልን። ይህ ኢትዮ ብሬኪንግ ኒውስ ነው። የታማኝ መረጃው ምንጭ፣ ሰዓቱን የጠበቀ የሀገር ውስጥና የዓለም አቀፍ ዜናዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አርዕስተ ዜና። በቤንሻንጉል ጉሙዝ መተከል ዞን በንጹሃን ተጓዦች ላይ አሰቃቂ ጭፍጨፋ ተፈጸመ። ህወሓት ለሳውዲ አረቢያ አስቸኳይ የጥሪ ደብዳቤ መላኩ ተገለጸ። አሜሪካ በኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ ማዕቀብ ማንሳቷን ገለጸች። እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰበር ዜና። በመተከል የተፈጸመ ጭፍጨፋ። በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ውስጥ ማክሰኞ ጠዋት በህዝብ ማመላለሻ አውቶቡስ ላይ የተሰነዘረ አሰቃቂ ጥቃት ቢያንስ 30 ሰዎች መገደላቸው ተረጋገጠ። ጥቃቱ የተፈጸመባቸው ተጓዦቹም ከአውሶሳ ተነስተው ወደ ግልገል በለስ በመጓዝ ላይ ሳሉ አይሲዲ በተባለች ቀበሌ አቅራቢያ ነው። የዓይን እማኞች እንደሚሉት ወታደራዊ የደንብ ልብስ የለበሱና ከባድ መሳሪያ የታጠቁ አውቶቡሶቹን በመንገድ ላይ ካስቆሙ በኋላ ተሳፋሪዎቹ ወደ ጫካ በመውሰድ ንብረታቸውን ዘርፈው በጥይት እንደደበደቧቸው ገልጸዋል። የመተከል ዞን የፓርላማ ተወካይ ዶክተር መብራቱ በጥቃቱ የሟቾች ቁጥር 35 ሊደርስ እንደሚችልና ከ50 በላይ ሰዎች መቁሰላቸውን ገልጸዋል። ይባስ ብሎም መንገድ በመዘጋጋቱ ምክንያት ከፍተኛ ጉዳት የደረሰባቸውን ቁስለኞች ወደ አውሶሳ ፓዊ ሆስፒታል ወስዶ ማከምም አሳሳቢ እንደሆነ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ስለ ጥቃቱ መረጃ እንደደረሰውና ባለሙያው መድቦ ማጣራት ላይ እንደሆነም ገልጸዋል። ወደ ዲፕሎማሲያዊ ዜናዎቻችን ስንመለስ የአሜሪካ መንግስት በኢትዮጵያ ላይ ይከተል የነበረውን የጦር መሳሪያ ክልከላ ፖሊሲ ማንሳቱን በይፋ አስታውቋል። የአሜሪካ የውጭ ጉዳይ ሚኒስቴር ዳይሬክቶሬት ሰኞ ግንቦት 3 2018 ዓ.ም እንደገለጸው አሁን ላይ ከኢትዮጵያ ጋር የተያያዙ የጦር መሳሪያ ሽያጭና የፍቃድ ማመልከቻዎችን በየተራ እየገመገመ ይገኛል። ይህ እርምጃ በሁለቱ ሀገራት ወታደራዊ ደህንነት ትብብር ላይ አዲስ ምዕራፍ ይከተላል ተብሎ ይጠበቃል። በሌላ በኩል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ዛሬ አዲስ አበባ ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንቱ ጋራ በጋራ በሁለትዮሽ ጉዳዮች ላይ የመከሩ ሲሆን ውይይቱም በኢትዮጵያና በፈረንሳይ መካከል ያለውን ትስስር ይበልጥ የሚያጠናክር መሆኑን ገልጸዋል። በትግራይ ክልል የሚገኘው የህወሓት አስተዳደር በሳውዲ አረቢያ በሞት አደጋ ላይ ለሚገኙ በመቶዎች የሚቆጠሩ የትግራይ ተወላጆች ምህረት እንዲደረግ ጠየቀ። በዶክተር ደብረጽዮን ገብረ ሚካኤል ተፈርሞ ለሳውዲ የውጭ ጉዳይ ሚኒስትር ልዑል ፌሰል ቢን ፈርሃን በተላከው ደብዳቤ ስደተኞቹ ወንጀለኞች ሳይሆኑ በጦርና በረሃብ ምክንያት የተሰደዱ ንጹሃን መሆናቸው ተገልጿል። አስተዳደሩ ሊቀለበስ የማይችል ሰብአዊ ጥፋት እንዳይከሰት የሳውዲ መንግስት ፈጣን ምህረት እንዲያደርግና ከዓለም አቀፍ ድርጅቶች ጋር በመተባበር ስደተኞቹ ወደ ሀገራቸው እንዲመልስ ጥሪ አቅርበዋል። ወደ ዓለም አቀፍ ዜናዎቻችን ስናልፍ አዲሱ የኮቪድ-19 ዝርያ ሲካዳ ወይም ደግሞ በሳይንስ አጠራር ስሙ BA2.86 በዓለም የጤና ድርጅት ጥብቅ ክትትል እየተደረገበት መሆኑ ተሰማ። ይህ በ23 ሀገራት የተገኘው ዝርያ በተለይም በአሜሪካ፣ በሆንግ ኮንግ እና በዩናይትድ ኪንግደም በከፍተኛ ሁኔታ እየተዛመተ ይገኛል። ወደ መካከለኛው ምስራቅ ስናመራ በሆርሙዝ ወሽመጥ ያለው ውጥረት አሁንም እንደቀጠለ ነው። ሮይተርስ እንደዘገበው 3 ግዙፍ ድፍድፍ ነዳጅ የጫኑ መርከቦች ተከታያቸውን በማጥፋት ወሽመጡን በሚስጥር አቋርጠዋል። በተለይም አጊዮስ ፋኖሪዮስ የተሰኘው 2 ሚሊዮን በርሜል ነዳጅ የጫነው መርከብ ከሁለት ያልተሳኩ ሙከራዎች በኋላ ወሽመጡን ማለፍ ችሏል። በተጨማሪም ይህ በእንዲህ እንዳለ የምዕራባውያን ተንታኞች ሞስኪቶ ፍሊት ወይም የወባ ትንኝ መንጋ ሲሉ የሚጠሯቸው ትናንሽ የኢራን ጀልባዎች በወሽመጡ ላይ ትልቅ ተጽዕኖ እያሳደሩ ይገኛሉ። እነዚህ ጀልባዎች በመጠናቸው አነስተኛና በፍጥነታቸው ተወዳዳሪ ባለመሆናቸው ለወራት ትላልቅ መርከቦችን እንቅስቃሴ ገትተው መቆየት ችለዋል። በዲፕሎማሲው ዘርፍ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአፍሪካ የ$27 ቢሊዮን ግዙፍ ኢንቨስትመንት ይፋ አድርገዋል። በናይሮቢ በተካሄደው የአፍሪካ ፎርዋርድ ጉባኤ ላይ ፕሬዝዳንቱ እንደገለጹት ኢንቨስትመንቱ በዋነኝነት በኃይል፣ በግብርናና በአርቲፊሻል ኢንተለጀንስ ላይ የሚያተኩር ሲሆን እስከ 250,000 ለሚደርሱ ዜጎች የሥራ ዕድል ይፈጥራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን በበኩላቸው ከታዋቂው ቢሊዮነር ኢለን መስክ እና ከሌሎች ከፍተኛ ልዑካን ቡድን አባላት ጋር በመሆን ለታሪካዊ ጉብኝት ቻይና ገብተዋል። ትራምፕና መስክ በቻይና በሚኖራቸው ቆይታ በቴክኖሎጂ ሽግግርና በንግድ ውል ጉዳዮች ላይ ከቻይና መሪዎች ጋር ወሳኝ ድርድር ያደርጋሉ ተብሎ ይጠበቃል። በመጨረሻም የደቡብ አፍሪካ ከፍተኛ ፍርድ ቤት የውጭ ዜጎች የጥገኝነት ጥያቄያቸውን ውድቅ ካደረገ በኋላ ለሁለተኛ ጊዜ ማመልከት እንደማይችሉ በይፋ ወሰነ። ፍርድ ቤቱ ይህንን የወሰነው ያለ ገደብ የሚቀርቡ ማመልከቻዎች የአስተዳደር ቀውስና ሂደት ማይጠናቀቅበትን ሁኔታ ስለሚፈጥሩ መሆኑን አስታውቋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። መረጃውን ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።